ማለት ነው በተደረገው ሁኔታ እዚህ አንድ የአይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተነዋል እኛ ባይናችን። ለምእመናን ሁሉ የምናስተላልፈው መልእክት በምስራቅ ደንቢያ ወረዳ በቆላድባ ከተማ ዛሬ የታየው ተአምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች የሆናችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም እንጠይቃለን። ይህ የምታዩት ልጅ ማለት ነው ባልጋን የመጣው ግሩፕ ተከልክሎ ነው የነበረና 5 ደቂቃ ሞላው እምነቱን ሲቀበል ልክ በዚህ በምታዩት መንገድ ድኖ አልጋውን ተሸክሟልና በአማራ ክልል ማዕከላዊ ጎንደር ዞን በታሪካዊቷና የደንቢያ እምብርት በሆነችው ቆላድባ ከተማ ታኅሳስ 22 ቀን 2018 ዓ.ም ልዩ መንፈሳዊ መገለጥ መከሰቱን ተከትሎ በሺዎች የሚቆጠሩ ምዕመናን ወደ ስፍራው በመትመም ላይ ይገኛሉ። ከ1984 ዓ.ም ጀምሮ የደንቢያ አጥቢያ አብያተ ክርስቲያናት ማዕከል ሆኖ ሲያገለግል በቆየው የቆላድባ ከተማ ቤተ ክህነት ግቢ ውስጥ የእመቤታችን ቅድስት ኪዳነ ምሕረት ምስል በዋርካ ዛፍ ላይ መገለጡ ታላቅ ሃይማኖታዊ መንቃትን ፈጥሯል። የቆላድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መልአከ ስብዓት ጥላሁን ቀናው እንደገለጹት ይህ መገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 ቀን ነው። በመጀመሪያ በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በነጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል ፍልቆ አድርገዋል። ሊቀ ካህናቱ አክለውም እንደገለጹት ከቦታው በፈለቀው ጸበልና እምነት በርካታ ድንቅ ታምራት እየተከናወኑ ይገኛሉ። እስካሁን የታዩ ድንቅ ታምራትና የፈውስ ምስክርነቶች ተመለከትን። አይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነቱ ተቀብተው ማየት ችለዋል። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ የአይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተነዋል እኛ ባይናችን። ለረጅም ጊዜ በአካል ጉዳት ሽባነት ምክንያት አልጋ ላይ የነበሩና በቃሬዛ ተሸክመው የመጡ ህመምተኞች በፈጣሪ ኃይል ተፈውሰው ቃሬዛቸውን ተሸክመው በእግራቸው ተራምደዋል። የምናስተላልፈው መልእክት በምስራቅ ደንቢያ ወረዳ በቆላድባ ከተማ ዛሬ የታየው ተአምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች የሆናችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም እንጠይቃለን። በሺዎች የሚቆጠሩ አማኞችም በቦታው በመገኘት የዚህ በረከት ተሳታፊ መሆናቸውንና ፈውስ ማግኘታቸውን ምስክሮች ናቸው። መልአከ ስብዓት ጥላሁን ቀናው እንደገለጹት ይህ ቦታ የፈውስና የሰላም ማዕከል ሆኖ እንዲቀጥል ሰፊ ዝግጅት እየተደረገ ነው። ከሀገር ውስጥም ሆነ ከሀገር ውጭ ያሉ ምዕመናን መጥተው እንዲፈወሱና በረከት እንዲያገኙ ቦታውን የማስከበርና የማልማት ሥራ በቅድሚያ ይከናወናል ብለዋል። ይህ ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሰረተ ልማት ዝግጅቶች እንዲሟሉለት የቤተ ክህነት ጽሕፈት ቤቱ ከመንግስት የሥራ ኃላፊዎች ጋር በቅንጅት እንደሚሰራ አስታውቀዋል። በተለይም የግቢውን ደህንነት ማስጠበቅና የጸበል ቦታውን ለምዕመናን ምቹ የማድረግ ሥራ ቅድሚያ የሚሰጠው ተግባር መሆኑን አብራርተዋል። ይህ በቆላድባ ከተማ የተከሰተው ድንቅ መገለጥ ለከተማዋና ለአካባቢው መንፈሳዊ ገጽታ ብቻ ሳይሆን ለሃይማኖታዊ ቱሪዝምም ትልቅ ፋይዳ እንዳለው ይታመናል። በመሆኑ ወደ ስፍራው የሚመጡ ምዕመናን አስፈላጊውን ጥንቃቄ ያደረጉ የበረከቱ ተሳታፊ እንዲሆኑ እናሳስባለን። ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። Neha